የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምን አላችሁ? ዛሬ ሰኞ ሰኔ 1 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘናላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል የትግራይ ዴሞክራሲያዊ ስምረት ፓርቲ ስምረት በትግራይ ወጣቶች ላይ በደረሰው አሰቃቂ ሞት የተሰማውን ጥልቅ ሐዘን በመግለጽ ህወሓትን በውክልና ጦርነት የቅጥር ወታደርነት ወንጅሏል። በሌላ በኩል ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የ1960ዎቹን ትውልድ ስትራቴጂካዊ ውሳኔዎች ለሀገሪቱ የባህር በር እጦት በር መክፈታቸውን ሲያብራሩ የኤርትራና የግብጽ መሪዎች ደግሞ በካይሮ ባደረጉት ስብሰባ በወደብ ልማትና በቀጠናዊ ደህንነት ዙሪያ በተጨባጭ መርሃ ግብሮች ላይ ተስማምተዋል። በተጨማሪም በአርሲ በአስኮ ወረዳ በደረሰው ጥቃት ዙሪያ በኢሰመኮና በወረዳው ቤተ ክህነት መካከል የሟቾች ቁጥር ውዝግብ መፈጠሩንና በደቡብ አፍሪካ የጥቃት ማዕበል ተከትሎ ፕሬዝዳንት ሲሪል ራማፎዛ ያስተላለፉትን ጥብቅ መልእክት በዝርዝር እናቀርባለን። አብራችሁን ዝለቁም። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የዶል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች ሊዳረስ ሼር በማድረግ አጋርነታችሁን አሳዩን። ስምረት በሸራሮ በደረሰው የወጣቶች መቅዘፍት የተሰማውን ሐዘን ገለጸ። ህወሓትንም የትግራይን ወጣቶች በሱዳን የቅጥር ወታደር እያደረገ ነው ሲል ወነጀለ። የስምረት ምክር ቤት ባደረገው ስብሰባ በሰሜን ምዕራብ ትግራይ ታህታይ ዳቦ ገምሃሉ አካባቢ በትግራይ ወጣቶች ላይ የደረሰውን አሰቃቂ ሞት በከፍተኛ ድንጋጤና መርዶ መቀበሉን አስታውቋል። ፓርቲው ለተጎጂ ቤተሰቦችና ለመላው የትግራይ ህዝብ ጥልቅ መጽናናትን የተመኘ ሲሆን ለዚህ ዕለታዊ እልቂት ዋናው ተጠያቂ በአፈሙዝ ስልጣን ይዞ ያለው የህወሓት ቡድን ነው ሲል በጽኑ ኮንኗል። የስምረት ምክር ቤት ስብሰባውን ባካሄደበት ወቅት የደረሰው ይህው የወጣቶች መርዶ በጠቅላላው የትግራይ ማህበረሰብ ላይ ከባድ ሐዘንና የሞራል ስብራት መፍጠሩንም ገልጿል። በትግራይ ምድር ላይ አንዲትም የትግራይ ትንፋሽ በከንቱ መጥፋት የለባትም በሚል መርህ ለሰላም እየታገለ ባለበት በአሁኑ ወቅት የወጣቶቹ ህይወት በዚህ መልኩ መቀጠፍ እጅግ መራር ሐዘን እንደሆነ ፓርቲው አስታውቋል። ለሟች ወጣቶች ዘላቂ መታሰቢያን እየተመኘ የትግራይ እናቶች ለአንዴና ለመጨረሻ ጊዜ የለቅሶና የሐዘን ማቅ እንዲያወልቁ የፖለቲካ ትግሉን አጠናክሮ እንደሚቀጥልም ቃል ገብቷል። ፓርቲው በገምሃሉ የደረሰውን እልቂት ለየት የሚያደርገውና ይበልጥ የሚያሳዝነው የወጣቶቹ አሟሟት ተራ አደጋ አለመሆኑ ነው ብለዋል። አሁን በትግራይ ስልጣን ላይ ያለው ኃይል የትግራይን ወጣቶች የራሱ የፖለቲካ ቁማር ማጫወቻ እያደረጋቸው መሆኑንም በዝርዝር አጋልጧል። ይህ ኋላ ቀር ያለው ቡድን የትግራይን ወጣቶች በሚስጥር ድንበር አሻግሮ ወደ ሱዳን በማስገባት በዚያ ባለው የእርስ በርስ ግጭት ውስጥ በማገዶነት ለውክልና ጦርነት እያሰለፋቸው ይገኛል። የትግራይን ወጣት ኃይል የዓለም አቀፍ ወንጀለኞች ተባባሪና የቅጥር ወታደር በማድረግ በወጣቶች ደምና ህይወት የመደራደር ጨካኝ ውሳኔ ወስዷል ሲልም ፓርቲው በጽኑ ከሷል። የትግራይ ህዝብ በአሁኑ ወቅት እየደረሰበት ላለው ሁለንተናዊ ጥፋት፣ ስደትና የህልውና አደጋ ምንጩ ይሄው ስልጣን ላይ ያለው ኃይል መሆኑን ማወቅ አለበት ያለው መግለጫው ቡድኑ ስልጣኑን ለማራዘም ሲል የፌዴራል መንግስት ደክሟል የሚል የፈጠራ ወሬ መልቀቅ እንዲሁም የደህንነት ዋስትናችን የሆነው ጽንዶ አለንና የድሮን መከላከያ አስገብተናል እያለ ህዝብን ወደማይቀረው ሞት መጋበዝን ዋነኛ ማደናገሪያው ማድረጉንም ጠቅሷል። በመጨረሻም ስምረት በተለይም ወደዚህ የሞት ድግስና የቅጥር ወታደረኝነት እየተጋበዘ ያለው የትግራይ ወጣት ህይወቱን ለማዳን ሲል ከዚህ ስግብግብ ኃይል ጋር ያለውን ውልና ግንኙነት እንዲያቋርጥ ጥሪውን አቅርቧል። ችግሮች ሁሉ በሰላማዊ መንገድ እንዲፈቱና የክልሉ ህልውና እንዲታደግ ወጣቱ ከትግራይ ዴሞክራሲያዊ ስምረት ጎን ተሰልፎ እንዲታገልም ፓርቲው ጥሪውን አስተላልፏል።
ፊልድ ማርሻል ብርሃኑ ጁላ የ1960ዎቹ ትውልድ ስትራቴጂካዊ ውሳኔዎች ኢትዮጵያን ለባህር በር እጦት እንደዳረጓት ገለጹ። የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር የ1960ዎቹ ትውልድ የተከተለውን ርዕዮተ ዓለምና ከውጭ ኃይሎች ጋር የነበረውን ስትራቴጂካዊ ግንኙነት አጥብቀው ተችቷል። እንደ ጠቅላይ ኢታማዦር ሹሙ ማብራሪያ በዚያ ዘመን የነበሩ የፖለቲካ እንቅስቃሴዎች ሀገሪቱ የባህር በር ጥቅሟን እንድታጣ ምቹ ሁኔታን ፈጥሯል ብለዋል። ፊልድ ማርሻል ብርሃኑ ጁላ እንዳሉት በወቅቱ ማርክሲዝም ሌኒኒዝምን እንደ መመሪያ የወሰዱ ኃይሎች ከግብጽ ከሱዳንና ከኤርትራ ጋር በመተባበር በካይሮ በካርቱምና በሞቃዲሾ ግንባር ፈጥረው ይንቀሳቀሱ ነበር። ይህ የኃይሎች አሰላለፍ ኢትዮጵያን ሙሉ በሙሉ ከባህር በር ማባረር፣ በውስጥ ግጭቶች ማዳከም፣ በቀጠናው ያላትን ተጽዕኖ ማጥፋትና የአባይን ውሃ እንዳትጠቀም ማድረግን ያለመ እንደነበር ገልጿል። አስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ የ1960ዎቹ ትውልድ። ይህ የታሪካዊ ኃይሎች አሰላለፍ የኢትዮጵያን የባህር በር በመቀማት ረገድ ቢሳካለትም አባይን መገደብ የማትችል ሀገር የመፍጠር እቅዳቸው ግን ሳይሳካ መክሸፉን ጠቅላይ ኢታማዦር ሹሙ አስታውቋል። ጠቅላይ ኢታማዦር ሹሙ በንግግራቸው ማጠቃለያ ላይ የባህር በር የማሳጣት ሂደት ሊሳካ የቻለው የውጭ ኃይሎች ጥንካሬ ስላላቸው ሳይሆን በሀገር ውስጥ በነበሩ አካላት ምክንያት መሆኑን አስረድቷል። የገዛ ሀገሩን የሚወጋ የሚከፋፍልና የራሱን መንግስት የሚያፈርስ ኃይል በውስጥ በመኖሩ ምክንያት ለውጭ ኃይሎች ምቹ ሁኔታ መፍጠሩንም ጠቅሰው በርካታ የውስጥ አካላት ከውጭ ኃይሎች ጋር ማበራቸውን ለሀገሪቱ ታሪካዊና ኢኮኖሚያዊ ኪሳራ ዋነኛ መንስኤ እንደነበር አስታውቋል። ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ ሞቃዲሾ ሄዶ ደጅ የጠኑ የነ ዚያድ ባሬ ተላላኪዎች፣ የነ ፈርዖን ቤተሰብ ተላላኪዎች፣ የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱን መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። አስመራና ካይሮ በወደብ ልማት፣ በባህር ትራንስፖርትና በቀጠናዊ ደህንነት ዙሪያ በተጨባጭ መርሃ ግብሮች ላይ ተስማሙ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱል ፈታህ ኤልሲሲ በካይሮ ባደረጉት ሰፊ ውይይት
በሁለቱ ሀገራት መካከል ያለውን ስልታዊ ትብብር ወደ ላቀ ደረጃ ለማሸጋገር የሚያስችሉ ተጨባጭ መርሃ ግብሮችን ለመጀመር መስማማታቸውን የኤርትራ ማስታወቂያ ሚኒስቴር ይፋ ባደረገው መግለጫ አስታውቋል። ሁለቱ መሪዎች ትኩረት አድርገው በተወያዩባቸው ዋና ዋና ዘርፎች መካከል የወደብ መሰረተ ልማት ግንባታ፣ የባህር ትራንስፖርትና የባህር ሀብቶች ልማት የሚጠቀሱ ሲሆን ይህም ቀደም ሲል በሀገሪቱ መካከል የተደረሱ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስምምነቶችን መሰረት በማድረግ የሚተገበር መሆኑን ተገልጿል። ይህ ስምምነት ይፋ የተደረገው በቀይ ባህር ኮሪደር ላይ ያለውን የጂኦፖለቲካዊ ፍክክር በበረታበትና በአፍሪካ ቀንድ ባሉ የወደብ አማራጮች፣ የባህር የንግድ መስመሮችና የደህንነት ሁኔታዎች ላይ ቀጠናዊ ትኩረትን በከፍተኛ ደረጃ በጨመረበት ወቅት ነው። ከሁለትዮሽ ግንኙነቱ ባለፈ መሪዎቹ በቀይ ባህር ተፋሰስ፣ በመካከለኛው ምስራቅና በአፍሪካ ቀንድ ያለውን ወቅታዊ ሁኔታ በተመለከተ ሰፊ ምክክር አድርጓል። የኤርትራ ማስታወቂያ ሚኒስቴር መግለጫ እንዳመለከተው ውይይቱ በቀጠናዊና ዓለም አቀፋዊ ሁኔታዎች ላይ ያሉትን ተለዋዋጭ ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊና የደህንነት ገጽታዎች በጥልቀት የመረመረ ነበር። ከፕሬዝዳንቶቹ ስብሰባ መቋጫ በኋላ የኤርትራ ውጭ ጉዳይ ሚኒስትር ዑስማን ሳሊሕና የግብፁ ውጭ ጉዳይ ሚኒስትር ባድር አብድልዓጢ በሁለቱ መሪዎች የተደረሱትን ስምምነቶች ወደ ተግባር ለመለወጥ በሚያስችሉ የማስፈጸሚያ ስልቶች ዙሪያ ራሱን የቻለ ምክክር ማድረጋቸውን ተጠቁሟል። መግለጫው ስለ ፕሮጀክቶቹ ዝርዝር የጊዜ ሰሌዳ፣ ፋይናንስ ወይም የተለዩ ቦታዎች የጠቀሰው ነገር የለም። ይህ የፕሬዝዳንት ኢሳያስ አፈወርቂ የ3 ቀናት የካይሮ ቆይታ ካለፈው ዓመት ጀምሮ በአስመራና በካይሮ መካከል የተደረጉ ተከታታይ ከፍተኛ ዲፕሎማሲያዊ ግንኙነቶችን ተከትሎ የመጣ ነው። በተለይም ግብጽ፣ ኤርትራና ሶማሊያን ያካተተው በጥር 2025 በካይሮ የተመሰረተው የሶስትዮሽ የቅንጅት መዋቅር በቀጠናዊ የጸጥታ ጉዳዮች ላይ አቋሞቹን ለማጣጣም እየሰራ መሆኑ ይታወቃል። ይህ በአስመራና በካይሮ መካከል እየተገነባ የመጣው የተቀናጀ ስልታዊ ጥምረት በኢትዮጵያ በኩል ከፍተኛ ዲፕሎማሲያዊ ስጋትና ተቃውሞ እየቀሰቀሰ ይገኛል። ባለፈው ግንቦት ወር አጋማሽ ላይ የኢትዮጵያ መንግስት ግብፅን በይፋ በፈረጠመ ቃላት የወነጀለ ሲሆን ካይሮ በሀገሪቱ በሁሉም አቅጣጫዎች የማጥበብና የማግለል ስትራቴጂ እየተከተለች መሆኑንና ቀስቃሽ እርምጃዎችን እያጠናከረች እንደምትገኝ አስታውቋል። ይህ ውጥረት ይበልጥ ያገረሸው ኢትዮጵያ ወደ ባህር በር ለመድረስ ያላትን ቀጠናዊ ምኞትና ስምምነቶች ይፋ ካደረገች ወዲህ ሲሆን የግብፅና የኤርትራ የቅርብ ጊዜ የወደብና የደህንነት ስምምነትም በዚሁ የኃይል ሚዛን ፉክክር አውድ ውስጥ የሚታይ እንደሆነ ተንታኞች ያመለክታሉ። በአርሲ ወረዳ የተፈጸመውን ጥቃት አስመልክቶ የኢሰመኮ ሪፖርት ከእውነት የራቀ ነው ሲል የወረዳው ቤተ ክህነት ውድቅ አደረገው። በኦሮሚያ ክልል አርሲ ዞን አስኮ ወረዳ ግንቦት 23 እና 24 ቀን 2018 ዓ.ም በታጣቂዎች የተፈጸመውን ጥቃት አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ያወጣውን የሟቾች ቁጥር የወረዳው ቤተ ክህነት አጥብቆ ተቃወመ። ኮሚሽኑ ባሳለፍነው እሁድ ባወጣው መግለጫ በጥቃቱ የሞቱት ሰዎች ቁጥር 3 ብቻ ነው ማለቱን ተከትሎ የአስኮ ወረዳ ቤተ ክህነት አመራሮች ለቲክቫህ ኢትዮጵያ በሰጡት ቃል የኮሚሽኑ ሪፖርት ከእውነት የራቀ ስህተትና አግባብ ያልሆነ ሲሉ ውድቅ አድርገውታል። ኢሰመኮ በትላንትናው ሪፖርቱ በጥቃቱ 2 የክርስትናና 1 የእስልምና እምነት ተከታይ በአጠቃላይ 3 ሰዎች መገደላቸውን ቢገልጽም የወረዳው ቤተ ክህነት ግን በተጨባጭ የተቀበሩት ሰዎች ቁጥር 13 መሆኑን አረጋግጧል። ስማቸው እንዳይገለጽ የጠየቁ የወረዳው ቤተ ክህነት አመራር እንደተናገሩት መረጃውን ያጠናከሩት ከተባለ ይልቅ ከተጎጂዎችና ከተፈናቃዮች በትክክል መረጃ በመሰብሰብ ነው። ቦታው ላይም ሄደናል። የተገደሉት 13 ናቸው። ስንት ልጆች እንዳሏቸው፣ ስንት ቤተሰብ እንደተገደለባቸው ከተፈናቃዮች በትክክል ዳታ ሰርተን እንጂ ተባለ በሚል አይደለም። የኢሰመኮ ሪፖርት ስህተት ነው። ከተገደሉት 13 ሰዎች መካከል 9 በዕለቱ የተገኙ፣ አንዱ የሃይማኖት አባት ጨምሮ ሌሎቹ አስክሬናቸው በ5ኛውና በ6ኛው ቀን የተገኘ መሆኑን አመራሩ አብራርቷል። ሟቾቹ አስኮ ቅድስት ማርያም
ኢሬቻ፣ ቅዱስ ሚካኤል፣ ኳሪ፣ ኩፍቴና መድኃኔዓለም በተባሉ ቦታዎች መቀበራቸውንና ከተገደሉት መካከልም አንዱ የእስልምና እምነት ተከታይ እንደሚገኝበት ጠቅሷል። በተጨማሪም በማህበራዊ ሚዲያዎች ላይ ከ30 ሰዎች በላይ ሰዎች ተገድለዋል ተብሎ የሚሰራጨው ወሬ ስህተት መሆኑን የጠቀሱት የቤተ ክህነቱ አካላት ይህ ቁጥር ቀደም ሲል በዞኑ በሸርካና በሌሎች ወረዳዎች የተገደሉትን ጨምሮ ካልሆነ በስተቀር በአስኮ ወረዳ በአንድ ጀንበር የተገደሉት 13 ሰዎች ብቻ መሆናቸውን አስረድቷል። እንደ ቤተ ክህነቱ መረጃ በጥቃቱ 282 ቤቶችና አንድ ቤተክርስቲያን መቃጠላቸው የተረጋገጠ ሲሆን ተፈናቃዮችም ከ2500 በላይ ናቸው። ከደረሰው ጥቃት ጋር በተያያዘም በቁጥጥር ስር የዋሉ የወረዳው አመራሮች መኖራቸውን የጠቆሙት የመጀመሪያው የቤተ ክህነቱ አመራር በድርጊቱ ይሳተፉ አይሳተፉ ባላውቅም፣ ነገር ግን የወረዳው ፖሊስ አዛዥ አባቡ አብደላ በቁጥጥር ስር ውለዋል ሲሉ ማረጋገጫ ሰጥቷል። ቀደም ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በጥቃቱ 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ዕድሜ ያለው ቤተክርስቲያን መቃጠሉን ማሳወቃቸው ይታወሳል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ሀገሪቱ የተጋፈጠቻቸውን ዘርፈ ብዙ የኢኮኖሚና የማህበራዊ ቀውሶችን አስመልክቶ ለሕዝባቸው ባስተላለፉት ልዩ መልእክት ህገወጥ ፍልሰተኞች የሀገሪቱ ችግሮች ሁሉ ምንጭ እንዳልሆኑ አስገንዝቧል። ፕሬዝዳንቱ ሀገሪቱ ህገወጥ ፍልሰትን በህጋዊ መንገድ ማስቆም እንዳለባት በግልጽ ቢያምኑም በስደተኞች ላይ የሚሰነዘረውን የኃይል ጥቃት ግን በጽኑ አውግዟል። የደቡብ አፍሪካ መንግስት ህገወጥ ፍልሰትን ለመከላከል የድንበር ቁጥጥሩን ይበልጥ እንደሚያጠብቅና በኢሚግሬሽን አሰራር ላይ የሚታየውን የሙስና መዋቅር በቆራጥነት እንደሚዋጋ ራማፎዛ ቃል ገብቷል። ይሁን እንጂ ከመንግስት የጸጥታ መዋቅር ውጪ ማንም አካል ወይም ቡድን ህገወጥ ፍልሰትን ለማስቆም በሚል ሰበብ በራሱ ተነሳሽነት ማናቸውንም እንቅስቃሴ ማድረግ እንደማይቻልና ይህን የሚያደርጉ አካላት ላይ መንግስት ጥብቅ እርምጃ እንደሚወስድ አስጠንቅቋል። ይህ የፕሬዝዳንት ሲሪል ራማፎዛ አስቸኳይ ማስጠንቀቂያ የተሰማው በደቡብ አፍሪካ በተደራጁ ጸረ ፍልሰተኛ ቡድኖች አማካኝነት ህጋዊ ሰነድ የላቸውም የተባሉ የአፍሪካውያን ስደተኞች ላይ ያነጣጠረ የተቀናጀ ጥቃት በስፋት መከሰቱን ተከትሎ ነው። ይህ የቅርብ ጊዜው የጥቃት ማዕበል በተለይም በደቡብ አፍሪካ በተለያዩ አካባቢዎች የሚኖሩ የኢትዮጵያን ስደተኞችን መኖሪያ ቤቶችና የንግድ ተቋማትን በከፍተኛ ደረጃ ሰለባ ያደረገ ሲሆን በዜጎች ላይም አካላዊ ጉዳትና የንብረት መዘረፍ ማድረሱ በስፋት እየተዘገበ ይገኛል። ስደተኞችን ለሀገሪቱ የስራ አጥነትና የኢኮኖሚ ድቀት ተጠያቂ የሚያደርጉት እነዚህ ጸረ ፍልሰተኛ ቡድኖች የሚሰነዝሩት ጥቃት በቀጠናው ያሉ የውጭ ዜጎችን በተለይም የኢትዮጵያውያንን ደህንነት በከፍተኛ ስጋት ውስጥ ጥሎታል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሳብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት። ሰላም